Una vez para seguridad. በዛሬ ቪዲዮ በጣም ለየት ያለ ነገር ነው የምናየው። እሱ ምንድነው ካላችሁ ሶሻል ሳይንሶችን የሚመለከት አንድ ትልቅ ጉዳይና ባለፉት ቪዲዮስ ጠይቁኝ የነበራችሁ እንዴት ነው ኢንትራንስ የምንሰራው ማለትም ከኮምፒውተር ጋር ያለውን ነገር የሚለውን ብዙ ጥያቄ ጠይቃችኋል ማለት ነው። እንደምታዩት የነሱን መልስ የምንመልስ ይሆናል ማለት ነው በዚህ ቪዲዮ። ናቹራል ሳይንስ መሆናችሁ ራውንድ 1 ተፈትናችሁ ማለት ነው ሐሳባችሁን ይሰጣችኋላችሁ ልጆቹ እንዲማርበት ማለት ነው። ቴንክ ዩ እንላለን። አንደኛው ነገር እንግዲህ እዚህ ጋር የምናየው ሬድ ፍላግ ነው። ሬድ ፍላግ እንዴት እናድርግ የሚለው ነው። እንደምታውቁት ሬድ ፍላግ የሚደረገው የከበዳችሁን ጥያቄ ላይ ነው። ተመልሳችሁ ሰዓት ሲኖራችሁ ተመልሳችሁ የምትሰሩበት ነው ማለት ነው። መጀመሪያ ቀላሉን ትሰሩና ሰዓታችሁ ይተርፋችኋል አይደል? ከዛም በኋላ ተመልሳችሁ የምታዩበት ነው ሬድ ፍላግ። ስለዚህ እሱን ደግሞ ካላጠፋን ምንድነው ችግሩ? ሳናጠፋ ሰሚት ብናደርግ ምንድነው ችግሩ የሚለውን እናያለን። ሳታጠፉ ሰሚት ካደረጋችሁ ምንም ችግር የለውም። ሳታጠፉ ብታጠፉም ባታጠፉ ምንም ችግር የለውም ማለት ነው። ሬድ ፍላግ ማለት ምንም ከሲስተሙ ጋር የሚያዝ ነገር የለም። ለራሳችሁ ራሳችሁ ላይ የሆነ ነገር ስታነቡ ታሳምሩት የለ ታዲያ ከስር እንዳትረሱ። እሱም እንደዛው የከበዳችሁን ጥያቄ ሳትሰሩ እንዳታልፉ ቦታውን የትኛው ጥያቄ ነበረ ብላችሁ ገና እንዳትፈልጉ ሬድ ፍላጉ ለዛ ነው ጥቅሙ እንጂ ምንም ችግር የለውም። ሬድ ፍላጉን ሳታጠፉ ሰብሚት ካላችሁ ምንም ችግር የለውም ማለት ነው። ቀጣዩ ደግሞ የምናየው ክሊር ማይ ቾይስ የምትለው ኦፕሽን አለች ማለት ነው። እሷ እንዴት ነው የሚለውን ደግሞ እሱን ባትጠቀሙ ትመርጣለሁ። ባትጠቀሙ ግን ምንም ጉዳት የለውም። ለምታውቁ ልጆች፣ የማታውቁ ደግሞ ባትጠቀሙ አሪፍ ነው። ለመሰላችሁ መጨረሻ ላይ ደርሳችሁ ለምሳሌ የከበዳችሁን ጥያቄ ገዳችሁ ክሊር ማይ ቾይሱን ከነካችሁ ማለት ሙሉን ያጠፋው ማለት እንትን ነው የሚያደርገው። ልክ አዲስ እንደገባችሁ ነው ጥያቄው ማለት ነው። ኤ ብላችሁ ሰይማችሁ ማለት ነው። ክሊር ማይ ቾይሱን ከነካችሁ ምንም አልሰየማችሁም እንደማለት ነው። ምንም አላደረጋችሁም እንደማለት ነው። ምንም አልሰራችሁም እንደማለት ነው። ለዛ ካለፋችሁ ወደ ቀጣይ ጥያቄ ደግሞ ኔክስት ብላችሁ ክሊክ አድርጋችሁ ሰርታችሁ እናንተ ክሊር ማይ ቾይሱን ብትረሱ ማለት ነው ያ ጥያቄ አልተሞላም እንደማለት ነው። ምንድነው የምታደርጉት? ሬድ ፍላጉን ብቻ ተጠቀሙ በክሊር ማይ ቾይስ። ምንም ክሊክ ነው ችግር የለውም። ክሊር ማይ ቾይስ ማለት ምንም የምትጽፉበት ምንም ነገር ስለሌለ የሚበላሽ ነገር ስለሌለ ክሊር ማለት ሁሉንም ማጽዳ ነው ማለት ኤ ካልኩ ቢ ካልኩ ምን አጥፋ ነው ሁሉንም አይደለ? ስለዚህ ባትጠቀሙ እመርጣለሁ። ሬድ ፍላጉ ይበቃል፣ ለሱ ይበቃል። ከዛን እሱን ደግሞ ኤ ካላችሁ ኤዋችሁን በትክክለኛ መሙላት ክሊክ ማድረግ ማለት ነው። እንደዛ ነው መጠቀም ያለባችሁ። እሱን ባትጠቀሙ እመክራለሁ። ከተጠቀማችሁ ደግሞ ያው ኬርፉል ተጠቀሙ። ክሊር ማይ ቾይስ ብላችሁ ትታችሁ እንዳትረሱ ለማለት ፈልጌ ነው። ትንሽ ኮንሰንትሬት ሁኑ። ምንም እንዳትሉ ግር እንዳይላችሁ ነው። ልብ እንድትሉ የምፈልገው ክሊር ማይ ቾይስ ለአንድ ጥያቄ ብቻ ነው። ክሊር ማይ ቾይስ ብዬ ሁሉም ክሊር ይሆናል ማለት አይደለም። አንድ ጥያቄ ነው። ለምሳሌ 60ኛ ያለው ጥያቄ ዝም ብዬ ሰርቼ ክሊር ማይ ቾይስ ብዬ ክሊር ብዬ ያን ክሊር ነው ክቼ ማለት ነው። ቀጣዩ ባልፍ 60ኛው ጥያቄ ሆኖ ክሊር የሚሆነው ማለት ምንም እንዳልሞላሁት ነው የሚቀረው። ኤም ቢ ሲም ላይ ክሊክ የተደረገ ነገር የለም፣ የተሞላ ነገር የለም እንደማለት ነው እንጂ ሁሉም ጥያቄ አይደለም ማለት። ሌላ ደግሞ ጥያቄ ሆነባችኋል ደግሞ ግር ይላችኋል ብዬ የማስበው ሳትጨርሱ ወይም ደግሞ ጥያቄውን ሰርታችሁ ሳትጨርሱ ታይም ቢያልቅባችሁ አሁን ለምሳሌ 2 ሰዓት ተኩል ቢሰጣችሁን ኤግዛም ወይም ደግሞ ጥያቄ ሰርታችሁ እናንተ 100 ጥያቄ ከሆናችሁ አሁን ለምሳሌ ሂስትሪ 100 ጥያቄ ቢሰጣችሁ እናንተ 97 ላይ ብትሆኑ ማለት ነው 2 ጥያቄ ቀርባችሁ እንበል ወይም ደግሞ 90 ላይ መሆኑ ችግር የለውም ለኤግዛምፕል ያክል ነው። ታይም ቢያልቅ ወይም ደግሞ 2 ሰዓት ተኩል ቢያልቅ ምን ይሆናል የሚሉን ደግሞ ካየን ምንም አይሆንም። 90 ሰርታችሁ ከ90 በላይ ያለው አያዝላችሁ ማለት ሳይሆን ከ90 በላይ ያለውን እናንተ አልሰራችሁም አይደለ? ኮምፒውተሩ እንዴት ነው የሚያደርገው? ረንደም ነው የሚወስደው። እሱን ችግር የለውም ምንም አይሆንም። እናንተ የሰራችሁትን ልክ ነው የሚይዝላችሁ ማለት ነው። እስከ 90 የሰራችሁት እስከ 90 ስንት አገኛችሁ የሚለውን ቁጭ ያደርግላችኋል። ከዛን ደግሞ ረንደምሊ ነው የሚይዘው። እሱን ችግር የለውም። ስለዚህ ምንም ችግር የለውም ማለት ነው። እናንተ አትጨናነቁ ስለሱ። ሰሚት ካላችሁም ችግር የለውም። ግን ሰሚት ብትሉ ነው የተመራጭ የሚሆነው እንጂ ተመራጭ የሚሆነው ሰሚት ብትሉ ነው። ምንም አይሆንም። ኦኬ ምንም ችግር የለውም እንደዛ ከሆነ። ሌላኛው ደግሞ ልትፈተኑበት የምትገቡበት ክላስ ውስጥ ያለውን ኮምፒውተር ልክ ነው አይደለ? ኮድ የሚቀመጠው ኮዳችሁ የተማሪ ኮድ የሚቀመጠው እና ደግሞ ለሪዘርቭ ተብሎ ላይ አንድ ኮምፒውተር ምናልባት አሁን ለምሳሌ 50 ሰው አንድ ክላስ ቢፈተን ማለት ነው ክላሱ ሰፊ ሆኖ አንድ 50 ኮምፒውተር ቢኖር 50 ኮድ አለ አይደል? 50 ኮዱም ይደረደራል በየኮምፒውተሩ። ግን ምናልባት አንድ ከተበላሸች አይታወቅምና ተብሎ ሪዘርቭ የሚደረግ አንድ ይቀመጣል ሌላ ኮምፒውተር ማለት ነው። እንደዛ ነው። ምንም አያስጨንቃችሁ ማለት ኮምፒውተር ቢበላሽ ምናምን ነገር ቢባል ነገር የለም። ሪዘርቭ ይደረጋል ማለት ነው። ማለትም ኮምፒውተር ትርፍ ይኖራል። ቢያንስ ትርፍ ይኖራል። ሙሉ አይደለም። አሁን ለምሳሌ 100 ሰው ቢፈተን አንድ ክላስ ውስጥ አንድ ትምህርት ቤት በአንዴ 120 እንበል እሺ 120 ቢያስፈትን ማለት ነው 120 ብቻ ኮምፒውተር አይደለም እዛ የሚኖረው ማለት ነው። ሪዘርቭ የሚደረግ 5 ኮምፒውተር አይጠፋም ማለት ነው። ስለዚህ አትጫነቁ፣ እሱ ያስተካክላሉ። ኮምፒውተር ደረጃ ይሄ ነው ያለው። ሁሉንም ነገር ግልጽ አድርጌ ነግራችኋለሁ ማለት ነው። ኢንፎርሜሽን የኦንላይን ኤግዛም
ጋር በተያያዘ ያለው ኢንፎርሜሽን ይሄ ነው። ከዚህ የበለጠ ነገር የለም። ያልገባችሁ ደግሞ ይሄን ዩዘር በመጠቀም ቲጂ ላይ እኔ ማናገር ትችላላችሁ ማለት ነው። ሙሉ ኢንፎርሜሽን በግል የሚሰጣችሁናል ያልገባችሁ ልጆች ማለት ነው። ቀጣዩ ቪዲዮ ደግሞ ልትጠነቀቁ የሚገባውንና ማድረግ ያለባችሁን ወደ ፈተና ሳትገቡ በፊት ማድረግ ያለባችሁን ነገር አጠር አድርጌ የምነግራችሁና የምሰጣችሁናል። አንድ ቪዲዮ ይሄን ካራኳችሁ የሚሰለቻችሁ ይሆናል። ስለዛ ነው ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። ለጓደኞቻችሁ ሁሉ ሼር አድርጉ። ጉድ ላክ ኤቭሪዋን።